መጀመሪያ የሜልቤት መተግበሪያን አውርድ። ጉግል ወይም ክሮም ላይ ሜልቤት ኢትዮጵያ ብለህ ፈልግ። የመጀመሪያውን ሊንክ ጫን። ገጹ ሲከፈት ወደ ታች ውረድ እና አንድሮይድ ወይም iOS ምልክት በመጫን መተግበሪያውን አውርድ። ከወረደ በኋላ ኢንስቶል አድርግና ክፈት። ከዚያ በመመዝገብ ጊዜ ፕሮሞ ኮድ ETHP በትልቅ ፊደል አስገባ ተጨማሪ ቦነስ ለማግኘት። በቀላሉ እና በፍጥነት በሜልቤት መመዝገብ ትፈልጋለህ? እንግዲህ እነዚህን አጭርና ግልጽ እርምጃዎች ተከተል። መጀመሪያ በላይኛው ክፍል ያለውን ሬጅስትሬሽን ቁልፍ ጫን። ከዚያ በኋላ ዋን ክሊክ ይምረጡ እና በጥቂት ሰከንዶች ውስጥ አካውንቶን ያዘጋጁ። እዚህ በጣም አስፈላጊ ነው። በፕሮሞ ኮድ ቦታ ላይ ETHP በትልቅ ፊደል ያስገቡ። እባክዎ ETHP እንደገባችሁ ያረጋግጡ። ETHP ፕሮሞ ኮድ በመጠቀም ልዩ ከፍተኛ ቦነስ እና ካሽባክ ያለው አካውንት ታገኛላችሁ። ከዚያ የሚፈልጉትን ቦነስ ይምረጡ። ስፖርት ወይም ካሲኖ። በታች ያለውን ትንሽ ሳጥን ምልክት በማድረግ ደንቦቹን እንደተቀበሉ ያረጋግጡ። ከዚያ ሬጅስተር ቁልፍን ጫኑ። ትንሽ ማረጋገጫ ይመጣል። ኳሱን እስከ ጎል ድረስ በመጎተት ያረጋግጡ። እንኳን ደስ አለዎት! መመዝገብዎ ተጠናቋል። ዩዘር ኔም እና ፓስወርድ ይቅዱ እና ስክሪንሾት ያድርጉ። በደህና ቦታ ያስቀምጡ። ከዚያ ኔክስት ይጫኑ። አሁን አካውንትዎ ዝግጁ ነው። ኢሜይል ወይም ስልክ ቁጥር በመጨመር ዲፖዚት እና ዊዝድሮ ክፍል ይከፈታል። በቴሌብር ወይም CBE በመጠቀም ገንዘብ ያስገቡና ዛሬ መጀመር ይችላሉ። በዚህ ቪዲዮ ውስጥ አንዳንድ ተጠቃሚዎች በሜልቤት ዲፖዚት ላይ የሚያጋጥማቸውን ችግር እንዴት በቀላሉ እንደሚፈታ በዝርዝር እናሳያለን። ብዙ ጊዜ ገንዘብ ለማስገባት ሲሞክሩ ስርዓቱ የኢሜይል እና የግል መረጃ ማረጋገጥ ይጠይቃል። ይህ የደህንነት ሂደት ስለሆነ መሙላት አስፈላጊ ነው። አሁን ይህን ችግር እንዴት እንደምንፈታ እንመልከት። መጀመሪያ ሜኒው ይጫኑ። ከዚያ በላይ ያለውን ሴቲንግስ ምልክት ይጫኑ። በሴቲንግስ ውስጥ ፕሮፋይል ይምረጡ። ከዚያ ፊል ኢን ፐርሶናል ዳታ የሚለውን ክፍል ይክፈቱ። እዚህ ትክክለኛና እውነተኛ መረጃ ማስገባት በጣም አስፈላጊ ነው። ፈርስት ኔም በመጀመሪያ ይሙሉ። ከዚያ ሰርኔም ያስገቡ። የትውልድ ቀንዎን በትክክል ይምረጡ። በፕሌስ ኦፍ በርት የተወለዱበትን ቦታ ይጻፉ። ከዚያ ሪጆን እና ሲቲ ውስጥ አሁን የሚኖሩበትን ቦታ ይምረጡ። ለምሳሌ አዲስ አበባ ወይም ሌላ ክልል እና ከተማ። በዶክዩመንት ታይፕ ክፍል ናሽናል ID ካርድ ይምረጡ። ከዚያ በሲሪዝ እና ዶክዩመንት ናምበር ክፍሎች ላይ በመታየቱ መሰረት ይሙሉ። መረጃው ከተሞላ በኋላ ሴቭ ይጫኑና ስርዓቱ እንዲቀበለው ይጠብቁ። አሁን የሚቀረው ኢሜይል ማገናኘት ነው። ከኢሜይል ፊት ያለውን ሊንክ ቁልፍ ይጫኑ። አዲስ እና ከዚህ በፊት በሜልቤት ያልተመዘገበ ኢሜይል ያስገቡ። ከዚያ ኔክስት ይጫኑ። በዚህ ጊዜ የቬሪፊኬሽን ኮድ ወደ ኢሜይል ይላካል። አንዳንድ ጊዜ I am not a robot ማረጋገጫ ሊታይ ይችላል። ኳሱን ወደ ጎል በመጎተት ወይም የሚጠየቁትን ምስሎች በመምረጥ ማረጋገጫውን ያጠናቁ። ከዚያ ሴንድ ኮድ ይጫኑ። አሁን ወደ ኢሜይል ይግቡ። የመጣውን 5 አሃዝ ኮድ ኮፒ አድርጉ። ከዚያ በሜልቤት ገጽ ላይ ፔስት አድርጉ። አክቲቬት ሲጫኑ አካውንትዎ ሙሉ በሙሉ ይረጋገጣል። ከዚያ ወደ ዲፖዚት ክፍል በመመለስ ሁሉም የክፍያ አማራጮች እንደ ቴሌብር እና CBE ይከፈታሉ። አሁን የፈለጉትን መጠን ማስገባት ይችላሉ። እንዲሁም ገንዘብ እንዴት እንደሚገባ ወይም እንዴት እንደሚወጣ በዲፖዚት ክፍል ታች ያለውን ቪዲዮ በመመልከት በዝርዝር መረጃ ማግኘት ይችላሉ።